ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ ዕውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታይ በሞላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን፣ ደስ ይላል አለውኝ። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ለሌላ ቀን እንዲደርሳችሁ የደወል ምልክቷን አብሯት። እንደዚሁም ላይክ አድርጉ፣ ኮሜንት አስቀምጡ። ከወደዳችሁት ለሌሎች ሼር አድርጋችሁ አጋሩ ማለት ነው። መልካም። ለዛሬ የምንመለከተው ሀሳብን የማስተካከል ኃይልን። ስለዚህ በህይወታችን ውስጥ ትልቁ ነገር ልዩነት የሚፈጥርልን ሀሳባችን ነው። ስለዚህ ሀሳባችን ስናስተካክል የዘራነውን ነገር በህይወታችን ውስጥ ተመልሶ እንደሚመጣ ልናቅ ይገባል። ስለዚህ ሀሳብ ዘር ነው። ዘር የሚሆነው እንዴት ነው? ዘር ሆኖ ቁስ ይሆናል። ቁስ ሆኖ በህይወታችን ውስጥ ይገለጣል ማለት። ሁልጊዜ የምናስበው ነገር መልካም ነገር፣ በጎ ነገር፣ ቀና ነገር ከሆነ ህይወታችን የሚገጥመው ቀና መልካም ነገር ነው። ስለዚህ የምናስበው ነገር ሌላ ነገር ከሆነ በዙሪያችን ያለው ነገር የምናስበውን ነገር የማያስተካክል ለስኬት የማያበቃን ከሆነ እሱን ፈትሽን ማስተካከል ያስፈልገናል። ስለዚህ ሀሳብ ዘር ነው። ስለዚህ የሰው ልጅ ያሰበውን ነው የሚያጭደው። ስለዚህ ሀሳባችንን እናስተካክል። ሀሳባችን አስተካክለን ህይወታችን ለመቀየር የምንችልበት ምርጥ ውጤት የምንፈልግ ከሆነ ዘራችን ማስተካከል ያስፈልገናል። ስለዚህ ዘራችን ለማስተካከል አንደኛ ልንመለከት የሚገባው እኛ ብንልም ብናስብም ህጉ ይሰራል። በህይወታችን ውስጥ የስበት ህግ ይሰራል። ስለዚህ የስበት ህግ ስለሚሰራ ስለማይሳሳት ብናስብም ባናስብም ህጉ ይሰራል። ስለዚህ በህይወታችን ተኝተን አንዳንድ ጊዜ የማናስብ ይመስለናል። ነገር ግን ስንተኛ ከመተኛታችን ከ30 ደቂቃ በፊት መልካም ሀሳብ ለራሳችን ነግረነው ህይወታችንን ማታ ጥንቅቅ አድርጎ ሰርቶልን እንዲያድር ለራሳችን አይምሮ ልንፈቅድለት ይገባል። ስለዚህ አይምሮአችን ትልቅ ማሳ ነው፣ ዘር የሚዘራበት ማሳ ነው። ስለዚህ ይህንን ማሳችን ልናስተካክል፣ አንድ ገበሬ እርሻውን የሚያስተካክለው ምን አድርጎ ነው? መጀመሪያ ያስተካክለዋል፣ ያርሰዋል። ካረሰው በኋላ ምን ያደርገዋል? አረም እንዳይኖር ደጋግሞ ያርሰዋል። ደጋግሞ ካረሰው በኋላ ሊዘራ ሲል በደንብ ጥሩ አድርጎ ያለሰልሰዋል። ካለሰለሰ በኋላ ይዘራል። ከዘራ በኋላ ደግሞ መልካም ነገር እንዲያጭድ ሁልጊዜ ምን ያደርጋል? ይከታተለዋል። አረም እንዳያወጣ ያርማል። ስለዚህ በህይወታችን በአእምሯችን ውስጥም አረም እንዳያበቅል፣ መጥፎ ነገር እንዳያበቅል፣ ህይወታችን ላይ ኔጌቲቭ የሆነ ሀሳብ እንዳይመጣ ቀና የሆነ ሀሳብ በህይወታችን ውስጥ ልንዘራ ይገባል። ስለዚህ በህይወታችን ውስጥ ዘራችን አስተካክለን ስኬታማ ሰዎች የሄዱበትን መንገድ ተከትለን ለማስተካከል እንድንችል ለራሳችን ልንፈቅድ ይገባል። ሰዎች ሀሳብን የመምረጥ መብት አላቸው። በጎውንም መምረጥ ይችላሉ፣ በጎ ያልሆነውንም መምረጥ ይችላሉ። ስለዚህ ለህይወታችን ውስጥ የሚጠቅመን ነገር በጎውን ነገር መርጠን ወደ መረጥነው ነገር እንድንሄድ ነፃ ፍቃድ ተሰጥቶናል። ስለዚህ ነፃ ፍቃድ ይሰጠን ሀሳባችን አስተካክለን ህይወታችን እንድንቀይር ነው። ስለዚህ አይምሮአችን በዙሪያችን ያሉትን ነገሮች ስለሚስብ የሚስበውን ነገር ልንጠነቀቅ ይገባል። ልንጠነቀቅ የሚገባው በምንድን ነው? በስሜት ህዋሳችን ነው። በአይን በምንመለከተው፣ በምናየው፣ በምናዳምጠው፣ በምንዳስሰው ነገር ነው። ስለዚህ እነዚህን ነገሮች መቆጠብና ማስተካከል አለብን። የምንቆጠበው ለምንድን ነው? ህይወታችንን በህይወታችን ውስጥ ተገልጾ ህይወታችን ያልሆነ ህይወት ውስጥ እንዳንገባ እንዲጠቅመን ህይወታችን እንድናስተካክል ነው። በሁሉም የህይወታችን ክፍል ውስጥ የሚሆነው እኛ ያሰብነው ነገር ነው። ስለዚህ እስከዛሬ ያሰብነው ነገር በህይወታችን ውስጥ ተከስቶ ቁስ ሆኖ አሁን እሱን እየተገበርን ነው። ስለዚህ ይህንን ነገር ለማስተካከል ከፈለግን ሀሳባችን አስተካክለን ወደፊት ሊሆን የሚገባው እኛ ልናስተካክል የሚገባው አንቺ ልታስተካክል የሚገባሽ አንተ ልታስተካክል የሚገባ ሀሳብ እሱ ላይ ይሁን። በየደቂቃው፣ በየሰከንዱ፣ በየሰዓቱ አንተ ልታመጣ የምትችለውን ውጤት ልታሳካ የምንፈልገውን ነገር ማሰላሰል ማሰብ ይጠበቅብሃል ማለት። እሱን ስታሰላስል ውጣ ውረዱ ሳትገባ በቀላሉ እንድታሳካ አይምሮ ምን ያደርጋል? ይገፋሃል ማለት። ስለዚህ ያንን ነገር ለማድረግ አንተ መወሰን መቻል አለብህ ማለት። ስለዚህ በአይምሮአችን ዙሪያ ያለውን ነገር የሚስበውን ነገር ልንጠነቀቅለት ይገባል ነው። ስለዚህ ለምንፈጽማቸው ጉዳዮች ልባዊ ትኩረት ሊኖረን ይገባል። በእያንዳንዱ ደቂቃ ላይ ልናሳካ የምንፈልገውን ነገር በደንብ በትኩረት ልናይና ልናስተካክል ይገባል ነው። ስለዚህ የምታሳካው ጉዳይ አንተ
ጽኑ ፍላጎት ሊኖር ይገባል። ጽኑ ፍላጎት ምንድነው? ነዳጅህ ነው። ሊያስነሳህ የሚችል ሊያሻግር የሚችል ወደፊት የሚያራምድ ህይወትን የሚቀይርልህ ድንቅ ነገር ነው። ስለዚህ ፈጣሪ እምቅ አቅም ሰጥቶናል። እምቅ አቅም የሰጠን ለእኛ እንድንጠቀምበት ነው። የሰጠን ጤና ሰጥቶናል፣ አእምሮ ሰጥቶናል። ስለዚህ ያልተሰጠን ነገር የለም። የሰጠን ነገር ብዙ ነው። የጎደለን ነገር ሳይሆን የምንመለከተው ያለንም ብዙ ነገር ተመልክተን ከውስጣችን ተነስተን ለሌሎች የሚጠቅም ማንነት ገንብተን ህይወታችን ለማሳካት የምንችልበት ድንቅ ነገር መገንባት ይጠበቅብናል። ድንቅ ነገር ለማበርከት ታዲያ እኛ ጊዜ ተሰጥቶናል። የተሰጠንን ጊዜ በአግባቡ ልንጠቀም ይገባል። በአግባቡ ተጠቅመን ህይወታችን እንቀይር። ህይወታችን ለመቀየር ታዲያ ጊዜው አሁን ነው። አናራዝም። አታራዝም። ምናልባት አንተ ውስጥ እንደዚህ እንደ ጣት አሻራ የተለየ ማንነት ለዚህ ምድር አበርክተ ማለፍ ያለብህ ፈጣሪ አንተ ጋር ያስቀመጠው ዘር እሱን ተመልክተ ህይወትን ለመቀየር እንወስን። ህይወታችንን ለመቀየር ጊዜው አሁን ነው። አሁን ጠንክረን በርትተን እንስራ። ስለዚህ ሐሳባችንን እናስተካክል። ሐሳብ ዘር ነው። ዘሩ ደግሞ ቆሶ ነው ይገለጣል። ቆሶ ነው የሚገለጠው ነገር ህይወታችን የሚመራው ያ ነው። ያንን ነገር ታዲያ ስናስተካክለው ቀና ነገር በውስጣችን ሲሞላው እኛ በቀላሉ ማሰብ የምንችልበት ድንቅ ነገር ማበርከት የምንችልበት ጊዜያችን በአግባቡ የምንጠቀምበትን ነገር እናመቻቻለን። ስለዚህ በእቅድ መመራት ይገባናል። የአጭር ጊዜ፣ የረጅም ጊዜ፣ የመካከለኛ ጊዜ እቅድ ይኖረን ህይወታችን ለመቀየር እንወስን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስቀምጡ። እወዳችኋለሁ። ሰላም ሁኑ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት፣ ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ